አምላካችን እግዚአብሔር ስሙ ለዘለዓለም ይባረክ። በጸሎት የእግዚአብሔርን ፊት ማግኘት እንችላለን። የእግዚአብሔርን ፊት መፈለግ እንችላለን እና ደጋግሜ የምነግራችሁ የሆነ ነገር የሆነ ሰው ብርቱ ሊሆን ከሆነ ነገር አጠገብ መቆም አለበት። ወይም ደግሞ የሆነ ሰው ሊበረታ ወይም የሆነ ሰው ኃያል ሊሆን የሆነ ነገር ሊሆን በፋይናንሻል ሊበረታ ይችላል። በብዙ ነገሮች ሊበረታ ይችላል። በወዳጅ ሊበረታ ይችላል። በአጠገቡ ባሉት ነገሮች ሊበረታ ይችላል። ሰው ማለት ነው። ይሄ ሰው የሚባለው ፍጥረት ማለት ነው። በብዙ ነገር ይበረታል። ከሚበረታባቸው ነገሮች ግን አንዱና የመጀመሪያው ጸሎት ነው። ጌታ ለዘለዓለም ይባረክ። በመጽሐፍ ቅዱሳችን በዚህ በግልጽ የተቀመጠው ለብዙ ሰዎች ውጤታማነት ወይም ደግሞ ለብዙ ሰዎች ድላማነት ለብዙ ሰዎች የሆነ ጎላቸው ላይ ግባቸው ላይ ለመድረስ ትልቁ ቁልፍ የያዘው ጸሎት ነው። የጸሎት ኃይል ነው። እግዚአብሔር ጋር ያላቸው ቁርኝነት፣ ከእግዚአብሔር ጋር ያላቸው መዋደድ፣ ከእግዚአብሔር ጋር ያላቸው መጣበቅ፣ የእግዚአብሔርን ፊት ዕለት መፈለጋቸው፣ በሚሄዱበት ቦታ የእግዚአብሔርን ፊት ሲፈልጉ፣ በሚገቡበት ቦታ የእግዚአብሔርን ታላቅነት ሲያወሩ፣ የእግዚአብሔርን ኃያልነት ሲያወሩ ሰማያትን ይከፍቱታል። ጌታ ለዘላለም ይባረክ። ዛሬ ምን ይመስላችኋል? ይሄ ማህበራዊ ሚዲያ መልካም ነው ብያቸዋለሁ። ፌስቡክም፣ ቲክቶክም፣ ሌሎችም ዩቲዩብም ማህበራዊ ሚዲያ መልካም ነገር ለማድረግ ከተጠቀምን መልካም ነው። እንዲያውም ደግሞ ክፉ ነገር የሚያደርጉም በዚያው አሉ። ለምሳሌ በማህበራዊ ሚዲያ ላይ አጸያፊ የሆነ ንግግር የሚናገሩ፣ አጸያፊ የሆነ ነገር የሚፖስቱ አሉ። ምክንያቱም ሰይጣን የሚጠቀምባቸው ሰዎች አሉ። በዚያውም ልክ በማህበራዊ ሚዲያ ላይ መልካም ትምህርት የሚያስተምሩ ሰዎች ወደ መልካም ቦታ እንዲደርሱ፣ ሰዎች መልካም ነገር እንዲያደርጉ፣ ሰዎች ፍቅርን፣ ቸርነትን፣ በጎነትን፣ መልካምነትን፣ ራስን መግዛትን ለወዳጅ፣ ለወንድም፣ ለአባት፣ ለእህት፣ ለጓደኛ፣ ለቅርብ፣ ለሩቅ መልካም እንዲሆኑ ደግሞ የሚታትሩና የሚጥሩ ብዙ ወንድሞችና እህቶች እንዳሉ ማህበራዊ ሚዲያ ላይ ግልጽ ነው። ስለዚህ ምንድን ነው ይሄ? በውስጣቸው ያለውን ፍሬ መልካሙንም ያወጡታል፣ ክፉዎችም ደግሞ በውስጣቸውን ያለውን ክፉን ፍሬ ያወጡታል። እናንተ ግን መልካም ፍሬ ለማውጣት ቅዱሳን፣ ዳግም የተወለዳችሁ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት ለትውልድ ለመናገር እግዚአብሔር አምላክ እድልን የሰጣችሁ፣ ከአፋችሁ መልካም ነገር እንዲወጣ ዕለት የእግዚአብሔርን ፊት ፈልጉ። ዳንኤል እንደ ልማዱ የእግዚአብሔርን ፊት ይፈልግ ነበረ፣ እግዚአብሔርም ይገኝለት ነበረ። ኤልያስ የእግዚአብሔርን ፊት ይፈልግ ነበር፣ እግዚአብሔር ከሱ ጋር ይሰራ ነበረ። ሰማይን ይዘጋና ይከፍት ነበረ። ማን? ልዑል እግዚአብሔር። ኤልያስ አይደለም። በእግዚአብሔር ኃይልና እግዚአብሔርን ስለጠየቀው እግዚአብሔር ራሱ ነው ለኤልያስ ያደረገው። ጌታችን ኢየሱስ ክርስቶስም ይህንን ጸሎት በብዙ ቦታ ላይ ይጸልያል፣ ያደርጋል። እንዲያውም እናንተ ጸልዩ፣ እናንተ 1 ሰዓት መጸለይ እንኳን አቃታችሁ እንደ እያለ ቅዱሳን ወይም አገልጋዮች ወይም ደቀ መዛሙርቶቹን ከሱ ጋር ያሉትን ይመክራቸውና ይገስጻቸው ነበር። ዛሬስ እኔና እናንተስ ይህንን ቃል ለማንበብ መጸለይ አለብን። ለሌላው መልካም ነገር ለመናገር መጸለይ አለብን። እኛ ጋር ያለው መልካምነት ለሌላው እንዲገለጥ መጸለይ አለብን። በሌላው ደስታ መደሰት አለብን። በሌላው ሰላም መደሰት አለብን። በሌላው እረፍት መደሰት አለብን። ሰላምን የሰጠን አምላክ ስለ ሰላም ራሱ እግዚአብሔርን እናመሰግነው። ስለ ቸርነቱ፣ ስለ በጎነቱ፣ ስለ መልካምነቱ፣ ስለ ኃያልነቱ፣ ስለ ገናናነቱ የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት ለትውልድ በኢየሱስ ክርስቶስ መናገር አለብን። ለምን መሰላችሁ? ይሄንን ስናደርግ እግዚአብሔር አምላክ ደግሞ ለኛ የተሻለውን ነገር ያደርጋል። ስሙ ለዘላለም ይባረክ። ጌታ ለዘላለም ከፍ ይበል። የእግዚአብሔርን ስም እንድጠሩ፣ የእግዚአብሔርን ኃያልነት እንድታወሩ ጌታ በነገር ሁሉ ይባርካችሁ። እግዚአብሔር ይርዳችሁ። እግዚአብሔር ፊቱን ያብራላችሁ። ሃሌሉያ። ጌታ ለዘላለም ከፍ ይበል። ጌታ ለዘላለም